ብዙ ሴቶች ገንዘብን ፍለጋ የተሳሳተ ትዳር ውስጥ ሲሆኑ ግን እስከመቼ እያከኩ ኖራለሁ? ዋናው ፍሉስ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ባለሀብት ጓደኛ ያለን ነው አክ እንግዲህ ቆይ ግን ሽማግሌ ተላከ በዚህ ሳምንት ይላካል። ድህነታችንን ቻውልን ነው አክ እንግዲህ አወቅሽ ሩሂ ባሏት አላወቅኩትም። የከተማችንን ቱጃር የአምስት ድርጅቶች ባለቤት እኮ ነው። አፈሰች ማሻአላህ። ሰላቱ ላይ ዲኑ ላይ እንዴት ነው? አንቺ ደግሞ በዚህ ጊዜ እንደዚህ ይጠይቃል? ዋናው ቻፓው ፉል መሆኑ ነው። ሰላትና ዲኑ ላይ እንኳን ደካማ ነው፣ ግን እስከመቼ እያከኩ ኖራለሁ? ዋናው ፍሉስ ነው። ሰላት የማይሰግድ ሰው ለትዳር አጋርሽ እንዲሆን አትፍቀጅ። አላህን ችላ እንዳለው አንቺንም ችላ ይልሻል። ትዳር ሰፊ ቤትና ቅንጡ መጠቃቀሚያዎች እንዲሁም የመዋቢያ ቁሳቁሶችን አይፈልግም። ይልቁንም የሚያከብርሽ፣ የሚወድሽ፣ መልካም አኗኗሪ የሚሆንሽ ንጹህ ነፍስ ይሻል። ብዙ ሴቶች ገንዘብን ፍለጋ የተሳሳተ ትዳር ውስጥ ሲሆኑ፣ ብዙ ወንዶች ደግሞ ውበትን ፍለጋ የተሳሳተ ትዳር ውስጥ ይገኛሉ።